በወልቃይት ጠገዴ የተደረገው ውጊያ ማንነትን የተቀማነውን ማንነታችን ለማረጋገጥ እንጂ መሬት ለመውረር አይደለም። በመሰረቱ እኛ ከዚህ በኋላ ነፃ ወጣናል። ነፃ የወጣ ህዝብ ደግሞ ወደ ባርነት መልሶ አይገባም። ስለሆነ እንቅፋት አንድ ጊዜ ነው የሚመጣው፣ ሁለት ጊዜ አይመጣም። ሁለት ጊዜ እንቅፋት እንዲመጣን አንፈቅድም። ከዚህ በኋላ ወደ ባርነት አንገባ። ማንም አክቲቪስት ይባል ማንም ፖለቲከኛ ይባል የአማራ ልዩ ኃይልና የአማራ ሚሊሻን ለማብጠልጠል የሚያደርገው ሙከራ መታረም መቻል አለበት። ስለሆነ እኛ ጠባችን በአማራነታችን ሲያሳድደን ከነበረው ኃይል ጋር ነው። ስለሆነ የህዝባችንን ክብር እናስጠብቃለን። አድዋን የምናስበው ከዛ አንፃር ነው። አድዋ የምናስበው ነፃነታችን ከማስከበር አንፃር መሆኑ መታወቅ መቻል አለበት። ስለሆነም የአድዋን ድል እንደ ቀላል ማየት የለብንም። በየጊዜው ሪከር ያደርጋል። በየጊዜው አድዋን የመሳሰሉ ድሎችን እያስመዘገብን መሄድ ብቻ አለብን። ቅድም የአርበኞች ማህበር ሊቀመንበር እንደተናገሩት በተለያየ መንገድ አንድነታችንን ለመሸርሸር የሚጥሩ ኃይሎችን እንታገላቸው። አማራ አንድ ነው። የአማራ ህዝብ ወንድማማች ነው። የአማራ ህዝብ ከሌላው ብሔር ብሔረሰብ ጋር እኩል የሚኖር ነው። አቃፊ ነው። በጎጥ በመንደር በሰፈር ሊከፋፍሉን የሚፈልጉ ኃይሎች የጁንታው ተላላኪዎች ስለሆኑ መታገስ አለባቸው፣ ማረፍ አለባቸው። እኛ አንድ ነን። አቅማችን ለማዳከም የሚሞክሩ ኃይሎች ሁሉ ነገር ከአማራነት በታች ነው። ፖለቲካ፣ ስልጣን፣ ኤቭሪቲንግ ከዛ በታች ነው። እኛ ህዝቡን ከዚህ በኋላ ልናዋርደው አንፈልግም። ከዚህ በኋላ ህዝባችንን ተዋርዶ እንዲኖር አንፈልግም። ከዚህ በኋላ ህዝባችን ወደ ባርነት እንዲገባ አንፈልግም። መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ነው። በውጭ ሀገር የሚገኙ ኢትዮጵያውያን የአማራ ተወላጆች፣ የጎጃም፣ የወሎ፣ የሸዋ፣ የጎንደር ተወላጆች፣ በአሜሪካ በአውሮፓ የሚገኙ ዲያስፖራዎች ትክክለኛውን ነገር ለዓለም ለማሳወቅ አሁን ነው ጊዜው። አሁን ነው መንቀሳቀስ ብቻ ያለባቸው። የወያኔ ጁንታ የፈጸመውን ግፍና በደል ማጋለጥ ያለባቸው አሁን ነው። አንዳንዶቹ በተለያየ መንገድ ሰልፍ እያደረጉ የአማራ ክልል መንግስት ለመውቀስና ለመክሰስ ስራ እየሰሩ ነው። አፈራርሰን መቃብር ውስጥ ከተናቸዋል። ቀሪው ርዝራዦች ጁንታ ነው። እሱንም የሚገባውን ዋጋ እንሰጠዋለን። የአካባቢያችን የሀገራችንን ሰላም ጠብቀን መቀጠል መቻል አለብን። ሌላው ነገር በሙሉ ፋይሉ ስለተዘጋ ትርፉ መላላጥ ነውና ትርጉም የለውም። እጅግ በጣም አመሰግናለሁ። የተከበሩ አቶ አገኘሁ ተሻገር የአማራ ብሔራዊ ክልላዊ